ዳይናሚክ ስታርሶች መሸጥ አልቻልንም እንዴት ነው የሚሸጠው ብላችሁ ጠይቃችሁኛል። ዛሬ ለዚህ መፍትሄ እሰጣችኋለሁ፣ መፍትሄውን እነግራችኋለሁ ማለት ነው። ሳምንቱን የክላን የመጨረሻ ቀን የሲዝን የመጨረሻ ሳምንት ነበር እና ብዙ ስጦታዎች አግኝተናል። እናንተም አግኝታችኋል በክላን በኩል ዳይመንዶች፣ እንደገና ደግሞ ፍሪ ኤጀንቶች አግኝታችኋል። እነሱንም ተጠቃቅማችኋል ብዬ ተስፋ አደርጋለሁ እና በሲዝን በኩል ደግሞ ነፃ መጨረሻ ዳይናሚክ ስታርስ ይሰጣችኋል። እነሱንም ስንቀበል አንድ ላይ እናያለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በመቀጠል ቪዲዮን ላይክ አድርጋችሁ ጀምሩት ጋይሶች። እዚህ ጋር እንደምታዩት በክላን ብቻ 12 ሚሊዮን ሰብስበናል። ከተሰጠን 10 ሚሊዮን አልፈን 12 ሚሊዮን ሰብስበናል። 150 ዳይመንድ፣ ዳይናሚክ ስታርስ፣ ሌሎችም ስፔሻል ፕሌየሮች ማሳደጊያ ሬድም ሰጥቶናል እና ከተፍታ ነው ሰሞኑ። ሌሎቹ የሚሰጡ ነገሮች አሉ። እዚህ ጋር እንደምታዩት እኔ መጨረሻ ላይ በዚህ ፓርት ላይ ተጫዋች ወስጃ ያለው እሱንም ስንከፍት አብረን እናያለን ማለት ነው። ይሄ ዓለም ዋንጫ እስኪያልቅ ድረስ ዳይናሚክ ስታርሶችን መሸጥ መለወጥ አትችሉም። ሁሉ ነገር የተመረኮዘው በዓለም ዋንጫው ነው። ምክንያቱም እነዚህ የምታያቸው 40 ተጫዋቾች ሙሉ ለዓለም ዋንጫ የተጠሩ ናቸው። ዓለም ዋንጫ ላይ ያሉ ተጫዋቾች ስለሆኑ እና ሁሉ ነገር የሚለካው እዚህ ዓለም ዋንጫ ላይ በሚያሳዩት ፐርፎርማንስ ነው። ለእናንተም ደረጃ የሚሰጠው ማለትም ሬቲንጋቸውን የሚሰጥላችሁ ማለት ነው። ያ ስለሆነ መሸጥ አትችሉ፣ ይሄን እመኑበት። ስለሱ በደንብ ከማውራታችን በፊት መጀመሪያ እነዚህ ሁለት ተጫዋቾችን እንክፈት። አንዱ በክላን አንዱ ደግሞ በሲዝን መጨረሻ ላይ ያገኘሁት ነው እና እንመልከት። ማን ሊሆን ይችላል? ቁመቱ ረዥም ነው። ምናልባት ውልተ ማዕደን እንዳይሆን። እሱ ከሆነ እውነት በጣም ደስተኛ ነኝ። እኔ ከምጫወተው አጫዋት ለእኔ በጣም አስፈላጊው ሰው ነው። ሜትር ነው ተከናወነ። ውልተ ማዕደን ነው። በጣም መወደው ተጫዋች እና በቁመቱ እኔ ብዙ ነገር ልጠቀምበት የምችል ተጫዋች ነው። ሜትር ከ98 ሴንቲሜትር ነው የሚረዝመው። የስ ግባና አውጣው። ቀጣይም አንድ ተጫዋች አለ፣ እሱንም እንከፍታለን። አብራችሁኑ ነው። ሁለተኛው ተጫዋቻችን ደግሞ እንክፈት። ምናልባት ጥቁር ተጫዋች ነው። ኦናና ይሆናል። ብዙ ጥቁር ተጫዋቾች አሉ በእርግጥ ከአፍሪካም፣ ግን ማቲያስ ኩኛን ቢሰጠኝ አሪፍ ነበር፣ ወይ ባርኮላ። ብራዚል እና ፈረንሳይ ለዋንጫው ስለማስባቸው። ኤላንጋ ስዊድንም አሪፍ አቋም ላይ ናት። ብቻ ስፒዱ ግን አሪፍ ነው። ስፒዱ 92 ታይታችሁታል። አክሴለሬሽኑ 93። በጣም የሚያስፈልግ ሬቲንግ ነው የያዘው። አክሴለሬሽን እና ስፒድ አሪፍ ነው እና ስለ ዳይናሚክ ስታርሶች በደንብ ማወቅ የምትፈልጉ ከሆነ አሁን ከዚህ ሰዓት ጀምሮ ማዳመጥ ትችላላችሁ። አቋማቸው የሚለካው በሚያሳዩት ፐርፎርማንስ፣ ሬቲንግ የሚሰጣቸው በሚያሳዩት ፐርፎርማንስ ስለሆነ እናንተ የሰበሰባችኋቸው ተጫዋቾች ጥሩ ቦታ ላይ እንዲደርሱ ጸልዩ። ከዛ ልክ ጥሎ ማለፍ ላይ ሲደርስ ሬቲንግ ማሻሻል ይጀምራል። እየጨመረ 1 2 እያለ ይቀጥላል ማለት ነው። ከዛ ውጭ ደግሞ በግላቸው እነሱ የሚያሳዩት ፐርፎርማንስ ነጥባቸው ከፍ ያደርግላቸዋል። ያ ነው ዋናው ነገር። ሲቀጥል ደግሞ አልሸጥ እያላችሁ ያለው ገና ሁሉ ነገራችሁ ስላላለቀ ነው። ዓለም ዋንጫም ስላላለቀ ነው። እዚህ ጋር ሁሉ ነገሩ ካላንደሩ እኮ ጽፏል። ምን ጊዜ ሬቲንግ እንደሚጨምር ኢቨንት ላይ ገብታችሁ ማየት ትችላላችሁ። እና የሚያልቀውም ብሎ ጽፏል። ልክ የዓለም ዋንጫ ከፍጻሜ በኋላ ሁሉ ነገር መሸጥም መለወጥም ትችላላችሁ፣ ማለትም መሸጥ ትችላላችሁ። ግን እድገታቸው የሚወሰነው በሚያሳዩት አቋም እና ክለባቸው በሚያመጣው ውጤት ነው። እናንተ በፊትነስ በቴክኒካል ማሳደግ በፍጹም አትችሉም። ይሄን እመኑበት። ጌሙ ራሱ ነው የሚያሳድገው እና ለእኛ ትንሽ ድካማችንን የሚያቀል አይነት ነገር ነው። ያምኑ ግን የምንፈልገው ተጫዋች የምንፈልገው ሬቲንግ ላይ ላይደርስ ይችላል። እስቲ እናያለን። ምናልባት አዲስ ነገር ካለ እነግራችኋለሁ። እስካሁን ባለኝ መረጃ ግን ይህንን ነው ለነግራችሁ የምችለው። የማውቀውን ነገር በጣም ውስብስብ ነው። እኛ ከዚህ በፊት ካየነው ነገር ውጪ ነው። ትንሽ ወጣ ባለ መንገድ ስለመጡ ነው። ፈርስት ተች ጌም ማለት ነው። ከቻላችሁ ግን ይቺን ወር ዓለም ዋንጫ እስክታልቅ በደንብ ብትጫወቱ፣ በተለይ ብያችኋለሁ ከዚህ ቀደም ጀማሪዎች ይህን ጌም
በቅርቡ ለጀመራችሁ ልጆች ይሄ ለእናንተ አድቫንቴጅ ነው። ጀስት በመጫወት ብቻ ኮይናችሁ እንዳለ ሆኖ ዳይመንዳችሁ እንዳለ ሆኖ ምንም አይነት ነገር ሳታወጡ ታገኛላችሁ እና በደንብ ተጫወቱ። ይሄ ወር እስኪያልቅ በደንብ ተጫወቱ። ከዛ እመኑኝ ጌሙ ደስ እንዲላችሁ ነው የምታደርጉት። በራሳችሁ ሰዓት ዝም ብላችሁ ዴይሊ የተወሰነ ጨዋታ መጫወታችሁን አረጋግጡ። ከዛ እንደምታዩት እዚህ ጋር 6ኛ ላይ ስትደርሱ ኤጀንት ይሰጣችኋል። ይሄን ሙሉ ሲዝኑ ሲያልቅ ደግሞ ሌላ አንድ ተጫዋች ይሰጣችኋል። ሲዝን ፓስ ከከፈታችሁ ደግሞ ተጫዋች በተጫዋች ነው የምትሆኑት እና ሰዩ ክላን ካልገባችሁም ክላንም ተቀላቀሉ። ቴሌግራም ላይ ግቡና እኔ እልካለሁ፣ ሁሌ ፖስት አደርጋለሁ። ገብታችሁ መቀላቀል ትችላላችሁ። ሌላ አዲስ ነገር ሲጨመር እኔ መረጃውን ሼር አረግላችኋለሁ። ቀጣይ የሚመጡ ቶርናመንቶች አሉ። እዚህ ጋር ዳይናሚክ ኤጀንት ክላሲክ የሚባል በዓለም ክለቦች ወይም በብሔራዊ ቡድኖች ገብታችሁ የምትጫወቱት ቶርናመንት ነው። ሌላ ደግሞ ድራፍትም አለ። ድራፍት ትንሽ ዳይመንዱ አገነኑት፣ በጣም አበዙት። ቢሆንም ግን ዳይመንዳችሁ ለዚህ አላማ አውሉት እና በተጨማሪ ደግሞ ያው የዲፒውም ነገር አለ። ስፔሻል ፕሌየሮቹ የጣሊያን ክላሲኮቹ እነሱም እንዳለ ሆኖ መረሳት የለባቸውም እና በተረፈ ከፊታችን አሪፍ ነገር እንዳለ ነው የሚሰማኝ። ብቻ አዲስ ነገር ብዙ ነገር እንጠብቃለን። ይሄ ገና መነሻ ነው። ጀማሪዎች የኔን ቪዲዮ እያያችሁ ችግሮቻችሁን አስተካክሉ ብዬ አምናለሁ። ከዛ ውጪ ቻናል ይሄ አዲስ ነው። 1000 ያስገቡኝና አኩሩኝ እስቲ። እኔ ብዙ ጀማ እንዳለኝ ነው ማቀው፣ ግን መተባበር ላይ ዜሮ ናችሁ። እውነት ለመናገር 1000 ያስገቡኝና አኩሩኝ። ከዛ ብዙ አዳዲስ ነገር ላይቭ ምናምን እንጀምራለን። ላይቭ ደግሞ እንደዚህ ወጣ ባለ መንገድ ነው የምጀምረው፣ እንደተለመደው ሳይሆን ወጣ ባለ መንገድ ነው የምጀምረው። ያ ስለሆነ በደንብ ሞራል ስጡኝ። ለናንተም የተለያየ ነገር ይዘጋጃል። ብቻ ከፈጣሪ ጋር ወደፊት ነው። ያ ስለሆነ ከጎኔ እንድትሆኑ እፈልጋለሁ። ከዚህ ቀን ጀምሮ ቲክቶኬንም ገብታችሁ ፎሎ አድርጉ። ብቻ የሆነ አላ ጀማው ከበድ እንዲል በጣም ከባድ እንድንሆን የሆነ እንደዚህ አይነት ቪዲዮዎች ሲመጡ ላይክ እንደዚህ ሼር ብታደርጉ ኮሜንት ብትጽፉ ምናምን ያ ሰው ቫይራል እንዲወጣ እኛ አሁን ላይ ሁሉ ነገር መቆጣጠር እንችላለን። ያ ስለሆነ ከጎኔ እንድትሆኑ እፈልጋለሁ እና በመጨረሻም ይሄ ሌላኛው አካውንቴ ነው የጂሊስ ማለት ነው። በዚህ በኩልም ሌላ ዳይናሚክ ስታርስ በክላም በኩል አግኝቻለሁ። እሱንም አካፍተን እናያለን። ያው 2-3 አካውንት ነው ያለኝ። አንዱን ጀማሪ እንዴት ስትጀምሩ እንዴት ስህተት መስራት እንደሌለባችሁ በሚል የጀመርኩት አንድ አካውንት አለ። እሱ በቅርቡ የት ላይ እንደደረስኩ አሳያችኋለሁ። ቅርብ ጊዜ ነው፣ ወር አካባቢ ነው ከተከፈተ። እስቲ አሁን ምን ያህል እንደደረሰ እኔ ሼር አረጋችኋለሁ ያለውን ነገር ማለት ነው። እዚህኛው ላይ እስቲ ማን ይሰጠናል? እዚህኛው ወልት ማደን እንዳይሰጠን ስታንሲች ነው የሚለው። ስታንሲች አላቀው፣ ክሮሻዊ ነው ግን በእርግጥ ሰጥቶኛል ማለት ነው። ያው በጉጉት እንጠብቃለን ሬቲንጋቸው ላይ። ለሁሉም ሰው አጓጊ ነው። በሌላ ቪዲዮ አገኛችኋለሁ። ሰላማችሁ ብዝት ይበልልኝ።